መስጊድ ቅርብ ስላለ እስከሚመጡ ድረስ እየጠበቅን ነው እና ሀቡዬ እግዚአብሔር ያክብርልኝ ለዚህ ስለበቃሁኝ የእውነት በቃ እድሉን ስለሰጣችሁኝ አንቺና መሰሎችሽ በተለይ አንቺ ወዳጆች አንቺ ቤተሰቦች ሰው ሳትመርጡ ሃይማኖት ሳትመርጡ ማናት ሳትሉ ያለቀስኩኝ ቀን አብራችሁኝ ያልቅሳችሁ ዛሬ እንግዲህ ያው በምታዩት መልኩ ቤቴ ተሰርቶ እግዚአብሔር የተመሰገነ ይሁን። ያው ሬስቶራንቲም በዚህ መልኩ ተሰርቶ እግዚአብሔር ይመስገን። እናንተን ለማመስገን ብቻ ነው ዛሬ በቃ የመጣሁት። ሀቡዬ እግዚአብሔር ያክብርልኝ። ያው ባለፈው ፕሮግራም ላዘጋጅ አስቤ ነበረ፣ ግን ረመዳን እየደረሰ ስለነበረ ሲደርስ አንድ ላይ አመሰግንሻለሁኝ ብዬ ስለ ልጅሽን ደስታ ስለ ሁሉም ነገር በቃ ላመሰግንሽ ስለፈለኩኝ ነው ዛሬ ይህ ፕሮግራም ያዘጋጀሁትኝ። ይህንን የመሰለ የአፍጥር ፕሮግራም አዘጋጅተናል። እንግዲህ ሀቡዬ ክበሪልኝ፣ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ፣ የወድሽን በጀርባሽ ታርግልሽ መብርሃን። የእውነት በቃ ቃል የለኝም ሀቡ። የዛ ሰዓት የተሰማኝን ባዶነት የተሰማኝን በጣም ብዙ ሰዎች ሲሰድቡኝ፣ በጣም ብዙ ሰዎች ዝቅ ሲያደርጉኝ አብረሽኝ አልቅሰሽ ታሪኬን ሰምተሽ የስራ እድል ሰጥተሽኝ ያው ሁሉ ነገር እንትን ብሎ በቃ ረስቼው ዛሬ በደስታ ያው ደስታ አጭር ስለሆነ ለማመስገንኛ እንትን ስለማንል ነው እንጂ ሀዘኑ በጣም ከባድ ጊዜ ነበረ ለእኔ። 8 ወር ስራ መፍታት በጣም ከባድ ነበረ። 3 ልጆች እያሳደግሽ አዛውንት ቤተሰቦች ይዘሽ ምናምን ከባድ ነበር እውነት የነበረው ነገር። ግን ያንን ጊዜ እንድረሳ ያደረጋችሁኝ እናንተ ናችሁ። እንደገና ደግሞ ስታዙኝ ቤተክርስቲያን እንኳን ወስጄ ሳበላ መስጊድ እንኳን ወሰጅ አላላችሁኝም እና እግዚአብሔር አምላክ ያክብርልኝ እድሉን ስለሰጠሽኝ እንድታወቅ ስላደረግሽኝ። በአንቺ ቤት ደግሞ በጣም ብዙ ስራ ሰርቻለሁኝ እና ይሄ ለአንቺ ሲያንስሽ ነው። በዚህ አጋጣሚ ዜድ እሷንም በጣም ማመስገን ፈልጋለሁኝ። ሞዴሬተሮችሽን በጠቅላላ የእውነት ነው የምልሽ እና እነሱንም ማመስገን ፈልጋለሁኝ። ሳሚራ ጃፓንን ማመስገን ፈልጋለሁኝ። የልደቷን ስራ አሰራኝ ነበረ። የተለያዩ ሰዎች ሲጠይቁ ሪከመንድ ታደርገኝ ነበረ። ኮድ ኦፍ ኢትዮጵያ እሷንም ማመስገን ፈልጋለሁኝ። እንደገና ደግሞ ሳዲ የምትባል ልጅ አለች ሽቶ ምናምን የምትሸጥ የእውነት በቃ በጣም ብዙ ሰዎች ከጎኔ ነበሩ። ከጎኔ ስለነበራችሁ ከልቤ አመሰግናለሁኝ። ዛሬ ለእናንተ ለሙስሊም ወዳጆቼ የተዘጋጀ የምስጋና ፕሮግራም ነው። የኔዎች ክበሬኝ፣ በጣም አመሰግናለሁኝ ሀቡዬ። ሊሰግዱ መስጊድ ስለሆኑ ነው አሁን ይመጣሉ። እኔ ቃል የለኝም በእውነት በጣም ነው የተደመምኩት ባየሁት ነገር። በጣም አመስጋኝ ነሽ አንቺ። ትንሽ ተደርጎልሽ እጅግ በጣም የምታመሰግኝ፣ በጣም ብዙ ተደርጎላቸው ምንም የማያመሰግኑ ጭራሽ የሚያማርሩ ሰዎች ባሉበት ፕላትፎርም ቲክቶክ ላይ አንቺ ትንሽ እንኳን ድጋፍ ስላደረግነሽ ስላስተዋወቅነሽ እና የኔ ቤተሰቦች ኦርደር ስላደረጉሽ ምናምን እንኳን ለዚች ትንሽ ነገር እንኳን እንደዚህ አርገሽ ለፍተሽ ደክመሽ የምታመሰግኝ በጣም አመስጋኝ፣ በጣም መልካም ሰውን ያመስጋኝ ሰው በጣም እወዳለሁ። ባይዘወይ አመስጋኝ ስላችሁ እኛን ሰውን ሳይሆን ፈጣሪ ነው የሚያመሰግን። ሁሌ ባለው ነገር ደስተኛ የሚሆን የማያማረር ኢትዮጵያ ውስጥ ምን ይሰራል ምናምን እያለ ሁሌ ምንም ነገር ስራ ሲባል ስራን የሚያጣጥል የሚያናንቅ ሁሌ የኑሮ ውድነትን እያወራ የሚያጣጥል ሰው መቼም አያድግም። ግን በጣም አመስጋኝ ናት። ሁልጊዜ ቢኖርም ባይኖርም ፈጣሪዋን ታመሰግናለች። አመስጋኝ ሰዎች ደግሞ ፈጣሪ ሁሌ የሚደግፋቸዋል እና አመስጋኝ በመሆኗ ነው እዚህ የደረሰችው ወድቃ የተነሳችው እና በጣም ጎበዝ ነሽ በጣም ጀግና ሴት ነሽ። አመስጋኝ ነሽ። ደግሞ ሲያምር ንጽህናው፣ አደራደርሽ መጀመሪያ እንዲህ ሲታይ በቃ ሀፒታይት ይከፍታል። ብሉኝ ብሉኝ ይላል እና በጣም ነው የሚያምረው አቀራረቡ። በጣም ጎበዝ ነሽ፣ በርቺ። በጣም እንዳንቺ አይነት ሰው ማበረታታት ደግሞ ደስ ይላል። እሳይ እንኳንም ሰማናት ታሪኳን፣ እሳይ እንኳንም ደገፍናት እንድንል ነው የምታደርጊን። ለምን ሰርተሽ ውጤት ስለምታሳይ እና ሰርቶ እንደዚህ እየሰራ እያደገ እየተለወጠ የሚያሳይን ሰው በሀሳብም ይሁን በማስተዋወቅም ይሁን በገንዘብም በምንም ነገር ያንን ሰው መርዳት ኩራት ነው። እንኳንም አገዝ ነው እንኳንም ደገፍ ነው እንድትይ ነው የሚያደርገው እና ጎበዝ ነሽ በጣም ጀግና፣ ጠንካራ፣ ብርቱ ሴት ነሽ። አሁንም የበለጠ እንድትበረቺ እና ከዚህ በላይ አድገሽ እንድናይ እንፈልጋለን። ከአንቺ ብዙ እንጠብቃለን። በርቺ።
አቡዬ የኔ እናት አመሰግናለሁ። የኔ ውድ የዛ ሰዓት ላይ እንደዛ ሰውን በጣም ብዙ ሰዎች ብሬን የሰረቀው ልጅ የልጄ እኩያ የሚሆን 10 ምናምን ዓመት እንደው ቢበዛ 20 ዓመት ቢሆነው ነው። እና በጣም ብዙ ሰዎች ሶሻል ሚዲያ ላይ አፍቅራው ነው ወዳው ነው እንዴት እንደዚህ ኮድ ትሰጣለች ምናምን እያሉ በቃ ስሜ ሲያጠፉ ማመን መታመን ለራስ ነው። ማመንም ደግሞ እኔ አምኜ ብጎዳ ይሻለኛል። እንደዛ አይነት ምርጫ ነው የምመርጠው። እና የዛ ሰዓት ስሜ ሲቆሽሽ ስሜ ሲጠለሽ በጣም ብዙ ሰዎች ሲገፉኝ የእውነት እንደ እህት ታሪኬን ሰምተሽ ያንን አቀባበል አድርገሽልኝ በቤትሽ ደግሞ በጣም ብዙ ከስተመሮች አግኝቼ በተለያየ አጋጣሚ ስራ ሰርቼ አሁን ትላንትናም ከትላንት ወዲያም አንቺ ቤት ማቃት አንዲት ልጅ አሰርታኝ ነበር። በጣም ብዙ ሰው ነው በነገራችን ላይ አንቺ ቤት እማቃቸው ሰዎች የሚያሰሩኝ እና የጠፋሽ ጠፋ እንኳን ቤቱን እየሰራውኝ እንኳን ስጠፋ እንኳን የጠፋሽ ምናምን እያሉ ሲፈልጉኝ ነበር። እና እንደዚህ አይነት ወዳጆች ኖረውኝ ደግሞ ባላመሰግን እኔ ንፉግ ነኝ ማለት ነው። እግዚአብሔር ደግሞ በብዙ አድርጎልኛል። እግዚአብሔር ይመስገን። ሳላስበው ባላሰብኩት አበቃ አከተመ ባልኩት ሰዓት ላይ ቤቴን መልሶ እጅ ያስገብቶልኛል። ጄም ገብቶ ደግሞ ይኸው በዚህ ሁኔታ ሰርተናል። ያው ቤቴን ገና አላለቀም። እርግጥ እነዚህ ሽንት ቤትና የእጅ መታጠቢያ ናቸው። ያው ኪችናችን ግን ገና እየተተረማመሱ ነው። የፍጡር ስራ ሲሰሩ ስለነበረ ትርምስምስ ብለናል። ይኸው ይሄንን ይመስላል። ሀዊ እግዚአብሔር ያክብርልኝ። የእውነቴን ነው። ዳግም እንድቆም ያደረጋችሁኝ እናንተ ናችሁ። ዳግም እንድቆም የሰው ልጅ ከሆነበት ነገር በላይ ሰዎች የሚሉት ነገር ይሰብረዋል። አንዳንድ ሰው ንግግር ይሰብረዋል። እንኳን አንቺ ተሳካልሽ፣ እንኳን አንቺ ሆነልሽ። እንደውም ጋዜጠኛው እንደውም በቃ ድጋሚ ኢንተርቪው ውይ ሰሚራዬ ስታይ መጣሽ ያልኩኝ እንትን ድጋሚ ኢንተርቪው ላድርግሽና መልስ ስጪ ሲለኝ በፍጹም እኔ በስራዬ ነው መልስ የምሰጠው እንጂ መልስ አልሰጥም ድጋሚ ኢንተርቪው አድርጌ ብዬ ነበረ። እግዚአብሔር የተመሰገነ ይሁን። ዛሬ ለምስጋና አቆሞኛል። ተመስገን ስላላችሁ ስላሰራችሁኝ ከጎኔ ስለቆማችሁ ነው። እና በጣም ነው የማመሰግነው። እግዚአብሔር አምላክ የልቦናሽን መሻት ይፈጽምልሽ፣ ልጆችሽን ለቁም ነገር ያብቃልሽ፣ ከፍ በይ ድመቂ፣ የለችን በተባልሽበት ቦታ ላይ አብሪ፣ በሰው ሁሉ ፊት እንደው ድምቅ ብለሽ ታየ ሀውዬ። የእውነት እግዚአብሔር ደግሞ ልጅሽን በሆድሽ ያለችዋን ደግሞ እግዚአብሔር አምላክ በጀርባሽ ያሳቅፍሽ። ከልቤ ነው ደስ ያለኝ። የእውነት የዛ ሰዓት ነበር ፕሮግራም ማዘጋጀት የፈለጉትኝ፣ ግን ሁላችሁንም እነ ሰሚራንም እነ ሰአዲንም እነ ኮዶፍ ኢትዮጵያንም ፍርዶስ ትባላለች እና እሷንም ሁላችሁንም ማመስገን ስለፈለግኩኝ ነው ረመዳንን እንትን ያልኩትኝ። ክበሩልኝ፣ እግዚአብሔር ያክብርልኝ። ሌላ ምንም ቃል የለኝም ለእናንተ። እኛም በጣም እናመሰግናለን። ይህን እንድናይ መንፈሳችን እንዲረካ ስላደረግሽ እኛም እናመሰግንሻለን። እጅግ በጣም በጣም አመስጋኝ ነሽ። ቅድም በሌለችበት ስታመሰግኛት ነበር ሰሚራን። ይኸው መታለች። ሰሚራ መናገር የምትፈልጊው ነገር ካለ? አይ ሁላችሁንም ሰላም፣ እንዴት ነው ጾም? እንዴት ናችሁ ሁላችሁም? ሀይ አቡዬ እንዴት ነው? የበረታች ነው? ግሎይ አምሮብሻል ማሻላ ብያለሁ። እጻዬ የኔ ቆንጆ ሶሪ ደውለሽልኝ ነበር አሁን ያየሁትኝ። በጣም ቃል የለኝም እኔ ላንቺ አቡዬ። እውነት ጠንካራ ሴት፣ ማትበገር ሴት፣ እውነት 2 3 ወድቃ የምትነሳ የምር በጣም ጀግና ሴት ነሽ። ወላሂ በጣም የማደንቅሽ እህቴ ነሽ እና በጣም አም ሶ ፕራውድ ኦፍ ዩ። እና ደግሞ እናመሰግናለን። በእውነት በጣም ነው የማመሰግንሽ፣ በጣም ነው የምወድሽ እና በጣም ሶ ሀፒ ኢሞሽናል ነው ያደረግሽኝ። አንቺ በጣም ጠንካራ ሴት ነሽ። ሁሌም እንደምነግርሽ እጸዬ ታውቂያለሽ፣ ሁሌም ነው የምልሽ አንቺ አትወድቂም። አንቺ ትንሽ ያለሽ ጀግና ነሽ፣ ታማኝ ነሽ፣ በስራሽ ደግሞ ታማኝ ነሽ፣ የምንተማመንብሽ እህታችን ነሽ እና በጣም ጀግና ሴት ነሽ በእውነት። እና አም ሶ ፕራውድ ኦፍ ዩ እና አም ሶ ሀፒ። በጣም ደስ ብሎኛል ወላሂ ማሻላ ብያለሁ። ሀውዬ ስላስገባሽኝ እና ይህንን ስለተናገርኩ አመሰግናለሁ። በጣም ነው የምወዳት፣ በጣም ነው የምኮራባት በእውነት። ጠንካራ ሴት፣ ጀግና ሴት፣ በዚህ ላይ ደግሞ ታማኝ። ታውቃላችሁ ስራችሁ ላይ እንዲህ ትልቅ ቦታ የምትደርሱት ታማኝ ስትሆኑ ነው። ትእዛዟን ከሰው ካዘዛት በላይ ጨምራ የምታቀርብ ልጅ ናት በጣም እና በጣም ነው ደስ ያለኝ። በርቺ እሺ ጸይ።
ሰሚራዬ የኔ እናት የኔ ውድ በጣም ነው የማመሰግንሽ። አንቺም የእውነት በጣም ከጎኔ ነበርሽ። ሰይፉ ላይ ራሱ አስተዋውቀሽልኝ በጣም ብዙ ሰዎች የኮኮ እናት ስታስተዋውቅ አይተን ነው እያሉኝ በጣም ብዙ ሰዎች ነበረ ሲያንሱኝ የነበረው። እግዚአብሔር ያክብርልኝ፣ ሙያዬ እንዲቀመስ፣ ስራዬ እንዲታወቅ በብዙ ከጎኔ ስለነበርሽ በጣም በጣም ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሪልኝ፣ የባለቤትሽን ነፍስ ይማር። አንቺም በጣም ጠንካራ ሴት ነሽ። ከአንቺ በጣም ብዙ ነገር ተምሬያለሁኝ እና ክበሪልኝ የኔ እናት። በጣም አመሰግናለሁኝ የኔ ውድ። እግዚአብሔር ያክብርልኝ። ከጎኔ ስለነበርሽ በጣም አመሰግናለሁኝ። እድሉን ለብዙ ሰው መስጠት ትችይ ነበረ፣ ግን ያው ከኔ ጎን ነበርሽ የዛ ሰዓት ላይ እና እግዚአብሔር ያክብርልኝ የኔ ውድ። በቃ እናንተን ማመስገን ስላለብኝ ሁልጊዜ እናንተ ስታዙኝ ቤተክርስቲያን ነው ወስጄ የማበላ ወይም የሆነ ማዕከል ነው እና እኔም ደግሞ ከእናንተ ጎን መሆኔ ማሳወቅ ስላለብኝ ለዛ ነው እንትን ያልኩትኝ እና ክበሩልኝ፣ እግዚአብሔር ያክብርልኝ። እሺ የኔ መልካሞች፣ ኮዶፍ ኢትዮጵያን ሼር አድርጊልኝ። እሺ እምቢ አለኝ እንትኑ ሳዲ እና አይመጡም እንዲ አዛን ብሏል እኮ ቃል ኢትዮጵያ እስካሁን አዛን አላለም እንዴ? እንድናያቸው ነበር ሲበሉ። ይመጣሉ። እዚህ ቅርብ ነው፣ አፍንጮ በርጋ ስለሆነ መስጊዱ ከዛ እስከሚወጡ ነው እንጂ አሁን ይመጣሉ። የገባኝ ሰዓት ነው ተዘጋጅ እያሉ የደወሉ። ምን ምንድን ነው ስማቸው ምግቦቹ? ይሄ በእውነት ብስኩት ነው። ይሄ ኖርማል ብስኩት ነው። ምንድን ነው? ፍርኖ ዱቄት፣ ከዛ ቤኪንግ ፓውደር፣ ስኳር፣ ጨው፣ ትንሽ ቫኒላ። የቀይ ስር ብስኩት ነው። ይሄ ይሄ ሳምቡሳ ነው። ይህም ፉድ ከለር ተጠቅመን ነው እንጂ ብስኩት ነው። ምስር፣ ሁሉም ነገር የጾም ነው። እንግዲህ ያደረግኩትኝ ያው ምንም ማድረግ አልችልም ብዬ ስነግራቸውም እነሱ ምንም ችግር የለም አሉ። ጥሩ ነው፣ ጤናማ ነው፣ ጥሩ ነው። ይሄ የስኳር ድንች ነው። እሺ አዎ፣ ይሄ ስኳር ድንች ነው። ይሄ ደግሞ የሽምብራ እንትን ነው፣ ብስኩት ነው። ሴትዬ ብትገባ ባመሰግናት በጣም ደስ ይለኝ ነበረ፣ ግን ሳልነግራት ቀረሁኝ። የሚገርምሽ እነዚህ ሁሉ ነገሮች። ይሄ የካሮት ነው። ይሄ ጌማት፣ የካሮታ። ይሄ ችፕስ ነው። ይሄኛው ችፕስ ነው። ይሄኛው ጌማት ነው። ይሄ የቆስጣ ብስኩት ሲጣፍጥ ደግሞ ብታይ። እነዚህ ያው ቴምር ናቸው። ይሄ ሱፍ ፍትፍት ነው። ይሄ ጥቅል ጎመን ነው። ጥቅል ጎመን በበርበሬ ይሰራል። በርበሬ ይሄው የአበሻ ጎመን። ይሄ ቀይ ስር ነው። ይሄ ሩዝ በአትክልት ነው። ይሄ ደግሞ ሽምብራ አሳ ነው። ያው ለስለስ ያለ ስላሉ በርበሬ ቀንሰላቸዋል። ይሄ ድፍን ምስር ነው። ይሄ ሽሮ ነው። ይሄው አተር አልጫ፣ ምስር ቀይ። ይሄ ደግሞ ዳቦ የፍርኖ ዱቄት ነው። ይሄኛው አነባበሮ ነው። ይሄ ደግሞ የስንዴ ዳቦ ነው። ይሄው እንጀራችን። ዋው! እንደ እግዚአብሔር ፍቃድ 50 ሰዎች ይመጣሉ ብለን ተስፋ አድርገናል። እና በጣም ነው አመሰግናለሁኝ። እስኪ አብደላ ጋር ደውልለት ቅዱሴ። ጋይስ የማላውቀውን ነገር አወቄ። ካሮት ብስኩት አለ እናንተ? እኮ መጥተዋል። እዚህ ልሁን? እሺ አብደላ እነሱ ብቻ ናቸው። ቴምር ራሱ አንተ ነው። ቴምር የት አሉ? የቴምሮች ማሜ ና ሂድ። ቴምር እና መሀመድ ጋር ውሰድ። ኧረ ሂድ፣ ሰው ጨምር። አሉ የሚመጡ
እየያዛችሁ ብትቀመጡ ግን ይሻል ነበር። እየያዛችሁ ብትቀመጡ ይምጡ። እሺ እኮ እየያዛችሁ እነሱ ሲመጡ እያነሱ ይገባሉ። ኑ ይሄ እየያዛችሁ ምር ጨምሩ። ቅዱስ ጨምሩ። ቴምር አውጡ። ይኸው ከዛ እያነሳችሁ የምትሉ ኮመንት ላይ ኢትዮጵያ ነው አዲስ አበባ ይኸውላችሁ። አሁን ላስረዳችሁ። ሚዩት አርጊ ቪዲዮን ብቻ ይኸውላችሁ። እፀ ገበታ አልተቆራረጠም። ኔትወርክ አልተቆራረጠም። ጫጫታ ስለሆነ ሚዩት አርጊና ቪዲዮን ብቻ ሚዩት አድርጊ። ሚዩቱን አታብሪው ማሬ። ቴንኪዩ። ሚዩት ነው አይደለም፣ ኔትወርክ ነው መሰለኝ። ሀቡ ተባረክ የምትሉኝ የኔ አይደለም፣ እኔ አይደለሁም። ራሷ እፀ ገበታ ከራሷ እኛን ለማመስገን ሰፖርት ስጋ ነገር የለም። ስጋ ነገር የለም። ሁሉም የእኛም ጾም ስለሆነ ስጋ ነገር ምንም አልሰራም። እኔን እያመሰገናችሁ ስላየው ነው። ኮመንት ላይ ምስጋናው ለእኔ አይደለም የሚገባው፣ ምስጋናው ለራሷ ለእፀ ገበታ ነው። እፀ ገበታ ይሄንን ከራሷ ፍጡር አዘጋጅታ እኛን ለማመስገን እኛ እስከ ዛሬ በሷ ስናበላ ቤተክርስቲያን ወስዳ ስታበላ የሚረዱ ሰዎች ጋር ወስዳ ስታበላ እከሌ ጋቢልን ብለናት አናቅም። ጀስት ሰፖርት ስላደረግናት በቃ ቴንኪዩ እናንተን ለማመስገን እነዚህ ምስኪኖቹን ላስፈጥር ብላ ነው ከራሷ ወጪ ይሄን አዘጋጅታ ለማመስገን የመጣችው እንጂ ከኛ አይደለም። ከራሷ ከእፀ ገበታ ነው እና እሷን ነው ማመስገን ያለባችሁ፣ እኔን አይደለም። እና እፀ ገበታ እናመሰግናለን፣ እነዚህን ምስኪኖች ስላስፈጠርሽ። እኛም ደግሞ ኮርተናል ባንቺ፣ እንኳንም ደገፍናት፣ እንኳንም ከጎኗ ቆመን ብለናል። ቴንኪዩ። ሌትስ ጎ ጋይስ፣ ታብታብ አድርጉና በረካው ይድረስሽ። አሚን አሚን፣ ይድረሳት፣ ለሁላችንም ይድረስ። እና በጣም ነው የሚያምረው። ማሻአላ ብፌው ሲያምር ብዙ ማናቃቸው የምግብ አይነቶች ራሱ አሉ እና ደስ ይላል በጣም። ወገኖቻችን ደግሞ በደስታ ሲያፈጥሩ እንደማየት የሚያስደስት ነገር የለም። ይቺ ናት ኢትዮጵያ። ትክክል። በጣም ደስ ይላል ወላሂ። አቡዬ አላበራሁም እኔ። አዎ ሚዩት ኔትወርኩ ቆይቶ ቅድም ሚዩት አድርጊ ያልኳትኝ አሁን የደረሳት። አቡዬ አላበራሁም እኔ ትለኛለች። እሳይ ብሉልን እሳይ። ሰሓው አፍያ ይላል አረብ። የተባረከ ይሁንላችሁ፣ ጤና ይሁንላችሁ። እሺ ጻፉ ውዶቼ፣
አላህዋ አገራችንን ሰላሙን መልስልን። አሚን። በቃ አትቅረጫቸው አቡዬ። እሺ ነፃነት ልስጣቸው። በቃ በነፃነት ይብሉ፣ በነፃነት ይብሉ። አይ ካሜራ ደቅነንባቸው ነፃነት አናሳጣቸው። ላጥፋላቸው ቪዲዮ። ኦኬ ከዛ ካመጣውን በኋላ ደግሞ አንድ እዚህ 6 ወር ሆኛ። ከዛ ቀራማ ውስጥ ገባ፣ አልተሳካም። ከዛ ስራም እየወጣ እየገባ ሆንኩ። ከዛ ለእሱ ስትነግር እሷ ደግሞ ለእኔ ምን የምታወሩም ከሌላ ሰው ነው የምታወሩ። ብሩን ደግሞ መጀመሪያ ለእኔ ታስገባለች። አብሬ ነው የምናመክረው። መሀላችን ደግሞ ሌላ ሰው ገባ። ከዛ ያሰርኮ የሆነ አለ። መጀመሪያ ትደውላለች፣ በቃ ራሳ ትደውላለች። አልደውልም አለች። ከዛ እኔ ምስጢር ላይ የእሷን ቁጥር አስሬ ስታውራ ሌላ ሰው ነው የምታውረው፣ ሌላ ሰው። ከዛ አማራጭ አጥቼ እንዴ ነው ሁሌ በቃ እኔ 6 ወር ሆኛለሁ። አማራጭ አጥቼ ለቤተሰብ ብትነግርም ያው አማራጭ የለም። እሷ ከቤተሰብ ጋር ነበረችም። ዝም ብዬ አማራጭ አጥቼ እስከ ሁሌም ወደ አንቺ የሚል ጽፋለሁ። ትንሽ ኦሮሞኛ አማርኛ ስለሚከብድ እኮ ነው። ችግር የለም። እኔ በደንብ ተረድቼ ካለው እንደተረዳሁክ እንድታከፈለግ ልድገምልህ። አንተ ባለቤትክን ሚስትህን ከኢትዮጵያ ወደ ሳውዲ በራስክ ወጪ ላካት። እሷ ደግሞ ሰርታ ገንዘብ ልካልክ። አንተ በል ሽጠህ ጨምረህ እዛ ላይ ዱባይ መጣህ። ዱባይ መጣህ እየሰራህ አልተሳካም፣ ኢቃማ አልተሳካም፣ ስራ አልተሳካም። ከዛ አሁን ደግሞ እሷ ከሌላ ወንድ ጋር እንደምታወራ ደረስክበት። ለአንተ ብር መላክ አቆመች፣ አንተን ማማከር አቆመች አይደል? ስለዚህ አንተ አሁን ስልክህን ትሰጠኝና የእሷን ስልክ ሰታኝ እኔ እሷንም መጠየቅ አለብኝ። ከአንተ ብቻ ሰምቼ እውነት መሆኑን እርግጠኛ መሆን አልችልም። ገባህ? አሁን አንተ ቀራማ ውስጥ ገብተካል። ህገ ወጥ ሆንክ። በቃ አሁን ህገ ወጥ ነው እኮ እኔ አሁን ያው ግመል ነው እየሰራ ያለው ሁሉም ነገር እኮ ያው እሷ ያው ሚስት ስለሆነች አንዳንድ ነገር ሚካሄድ ምናምን ቢሆንም እሷ ምንድነው ማረጋገጫ ከሌላ ወንድ ጋር እንደምታወሩ በምን አወቅ? በሰው ወሬ ሰምተክ ነው አይደለም እኮ የሆነ ውስጥ ገብቼ የእሷ ስሜ ላይ ገብቼ እኮ ነው እሷ ከሌላ ሰው እንደምታወራ ከዛ ስለሰማ እኮ ነው እኮ እኔም ለዛም ብዬ ፍቅር ስላለ እሱም ትቼ እኔ ስትል ከዛ ወጥቼ ወደ ያ ጎደኛ ከዚህ ጎደኛ ኢሞን ጠልፈክ ነው ኢሞን ጠልፈክ ከዚህ ጎደኛ ጋር ለምን ታወራለች ብለ እኔ እንደ ሂት እንደ ወንድምነት ስታወራ ከዛ እኔ አምኜ ያ ሰውዬ አምኜ ከየት እኔ ሁለተኛ አልመለስም ያ ሰውዬ ነገር ስትል እኔ አመንኩ። ለሰውዬ ለዛኛ ያ ሰው ነገርኩ። እሷን ደግሞ ዞረሽ ለሰኛ ሰውዬው ነገር ለምን ነገርክ? ለምን አወራ ከሰው ጋር ብለሽ ከዛኛ ጋር ተጣልተናል። ከሷም ተጣሉ። ወላ አንክ በቃ ከሁለቱም ውጪ ሆንኩ። እሱም በጣም ያው ትላንት በጣም ሰድቦ እንደፈለክ አደረገኝ። ያው ይሄ ነገር ያደረገኝ እሷ ነች። ያኛው ያለው የት ሀገር ነው? እሷ ብዙ ሰው እኮ ነው እሷ የምታወራው እኮ። ያኛው አንተ ሚስቴን ተውልኝ ተው ብለህ ያናገርከው ወንድ የት ሀገር ነው የሚኖረው? ዱባይ ነው። እዛው አንተ ያለህበት ዱባይ? ኦኬ። እና እሷ ሳውዲ ሆና እሱ ዱባይ በኢሞን የተዋወቁት? ብዙ ሰው እኮ ነው እሷ የምታወራው እኮ። ስለዚህ ተይ ብዬ እንደ ምክር ሰጣው። ያ ምክሩን ደግሞ እሷ በሌላ ነገር አስገባች። ማን ነው ለምን አንተ ምክር ትሰጣታለህ? እርግጠኛ ከሆንክና ማስረጃ ካለህ ተይ ብላ አካልተውጭ አታዋትም እንዴ? በሞላ ሴት ለምን እሷን ትለማመጣለህ? ላይ ልጅ ስላለች እኮ ትንሽ ቢሆንስ ልጅ እሷ ልጅ መኖራችሁን አታውቅም እንዴ? ልጅ እንዳላት እሷ አታውቅም? እርግጠኛ ከሆንክና 100% ማስረጃ ካለክ ምንም መለማመጥ አያስፈልግም። መጀመሪያ እርግጠኛ እንሆን፣ እሷን እናናግራት። እሺ ችግር እኔ እኮ መረጃ ራሱ እኮ ሊክሻለሁ ከባለክ እኔማ
ኦኬ አሁን መጀመሪያ ስልክህን ለሞዴሬተር ትልክና ትልክልኛል። ቁጥርህን ትልክላታለህ ለሞዴሬተር ዋትሳፕ አስገባልሃለሁ ሞዴሬተር። ከዛ በዋትሳፕ ስልክህን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ ትልክልህ የሚስትህን ቁጥር ትልክልኛለህ። ከዛ እኔ ያናግራታለሁኝ። አንድ ሰው ይኸውልህ ካልፈለገ አልፈልግም እንለያይ ይባላል እንጂ አንድ ላይ ተሆኖ ሌላ መደረብ ነውር ነው፣ ብልግና ነው። ሴቱም ሆነ ወንዱ ይሄንን ካደረጉ ብልግና ነው፣ አይደረግም። አንድ ሰው ከበቃው ፍቅር ከበቃው እኔ ፍቅር አልቆብኛል እኔ ጨርሻለሁ እንለያይ ይባላል እንጂ ላይ ላይ መደረብ ሌብነት ነው፣ ማጭበርበር ነው፣ ብልግና ነው፣ አጸያፊ ነገር ነው። ወንዱም አንተም ካደረግከው ብልግና ነው፣ እሷም ካደረገችው ብልግና ነው። እኛ አንደግፈውም የትኛውም አካል እንዲያደርገው። ሴቷ ላይ ሲደረግም ደስ አይለንም፣ ወንዱ ላይ ሲደረግ ደስ አይለንም። ውዶቼ አንዳችሁ ሶፍዬ፣ መስዬ፣ ቤትዬ ማን አለ? አንዳችሁ በዋትስአፕ በዚህ ቁጥር ቆይ ይገባሉ ሞዴሬተሮች። ፎሎ አድርገህ ለእነሱ የምትልከው ያው ቤቲ ያው አሁን ቤቲዬ ፎሎ ታደርጋትና ለቤቲ በኢንቦክስ ስልክ ቁጥርህን ዋትሳፕ ያለው እኔ ዋትሳፕ ነው እኮ ትጠራጣራት አለው እኮ እኔ ዋትሳፕ ኢሞ ነው የምጠቀመው። ዋትሳፕ የላትም ለእሷ ዋትሳፕ ያለችን በኢሞ ነው የምጠቀመው እሷ። እሺ ችግር የለውም። እኔ ኢሞ አለኝ፣ ግን እኔ ኢሞ አልወድም ነበር። ግን ያው ለአንተ ስል በኢሞ አናግርና ጠራታለሁ። ፎቶ አለካ? ፎቶ አለክ? አልመጣም አገባችሁ የምትል ከሆነ ፎቶ እንደሚለጠፍ እነግራታለሁ። እሺ ላክላት ስልክ ቁጥር ለቤትዬ ፎሎ አርጋትና ቤቲን ስልክ ቁጥር ክልክላት። እኔን የመየሳ ኖ ያንተን መጀመሪያ ያንተን ነው የምፈልገው። አንተ ነህ የምትሰጠኝ እሷን ቁጥር። አንተ ዋትሳፕ አለ? ለእኔ አለ እኮ በዋትሳፕክ ነው የምትሰጠኝ። ዋትሳፕ ላይ አሁን እኔ ሀቢባ ነኝ ብዬ ቮይስ አደረግልህ። የእሷን ስልክ ቁጥር የኢሞዋን ቁጥር ትልክልኛለህ። እሷ ፎሎ ታርገ ለእኔ እምቢ እያለ ነው ትንሽ ስለማያውቅ። እሺ ቤትዬ ፎሎ አድርጊውና ጻፍለት። አድርጌዋለሁ፣ ጽፌለታለሁ። ሀቡዬ እንዴት ዋላችሁ? እንዴት ነው ቤትዬ? ሰላም ነሽ ቤትዬ? እንዴት ነው ሀቡዬ? ጾም እንዴት ነው? ሰላም ነው፣ ጥሩ ነው። ማርያም አንቺ ጋር ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። አቦይ ዶንት ሃቭ ሞዴሬተር ኦኬ ሌት ሚ ጊቭ ዩ ዚስ አካውንት። በዛ በትልቁ ሞዴሬተር የሆናችሁ እዚህ ላይ ሞዴሬተር የሌላችሁ ሞዴሬተሮች ንገሩኝና ሰጣችኋለሁ። አቡዬ እንኳን ደስ ያለሽ እንጂ በዚህ ስለገባው እንኳን ደስ ያለሽ ልበል። በምኑ እንዲህ በቀደም ለታ ጥሪ ስታቀርቢ ነበር እኮ ለእንትና ልጅ ለብሌን አባት እና ምን ተገኘ? ቤት አዳነች አበቤ ቤትና ስንት ሚሊዮን ብር ሰጠችው እኮ ለሕክምና። ማይቴ ሞት በእውነት ጉርሻ ፖስቶታል። በእውነት እግዚአብሔር ይስጥሽ። ወይኔ ጉዴ ደስ ሲል ቢስሚላ ማሻአላ። ሳይ አያችሁ እስከ ዛሬ ሳይሰጠው እንዴት የኛ ድምፅ ተሰሚነት እንዳለው አያችሁ። እንዴት እኛ ድምፃችን መንግስት ጋር እንደሚደርስ አያችሁ አያችሁ። ድምፃችን ተሰሚነት አለው። ደግሞ ብልጽግና በሉኛውን ኮመንት ላይ ድምፃችን ተሰሚነት አለው ስል ወይኔ ሳይ በጣም ደስ ብሎኛል። ኮንግራጁሌሽን እለዋለሁ። አሁን ዋትሳፕ ላይ ያሹ ወይኔ እማዬ ትሙት በጣም ደስ አለኝ። ሳይ ውይ እኔ የቤት ቻሌንጅ እንጀምርለት ብዬ ነበር። እባካችሁ ቤት መስጠት ለሚችሉ ድምፃችን ይሰማ ቤት ይሰጠው አሹ ብዬ ጮሄ ነበረ። በጣም ነው ደስ ያለኝ እውነት። ሳይ ግን በጣም የሚገባው አባት፣ መልካም አባት። እንደዚህ አይነት አባቶች ማበረታታት ማለት ብያለሁ። እንደዚህ አይነት አባቶችን ማበረታታት ማለት ብዙ እንደ አሹ አይነት አባቶች እንዲወጡ። በጣም ብዙ አባቶች ኢትዮጵያ ውስጥ ስፔሻል ኒድ ልጅ ሲወለድ ጥለው ሚስትን ይጠፋሉ። ሚስት ናት፣ እናት ናት ብቻዋን የምትሰቃየው። አካል ጉዳተኛ ልጅ፣ ኦቲዝም ልጅ፣ የተለያየ ስፔሻል ኒድ ልዩ ፍላጎት ያላቸው ልጆች ሲወለዱ አባት ጥሎ ይጠፋና ባል ጥሎ ጠፍቶ ሴቷ ሚስት ወይም እናት ናት ብቻዋን መከራ አይታ የምታሳድገው እና በጣም ነው ደስ ያለኝ አሹዬ ይሄ ስለሆነ። በጣም ምኞቴ ነበረ። ቪዲዮም ሰርቼለታለሁ፣ ላይቭ ላይም ድምፅ ሆኛለሁ። ባካችሁ ለሪል ስቴቶች አድርሱልን፣ ቤት መስጠት ለሚችል አካል አድርሱልን ብዬ ነበረ። ቤት ስራ ካገኘ በጣም ደስ ይላል።
ቤቱን ተረክቦ ሊየውና ለአዳነች አበቤ ስፔሻል የምስጋና ቪዲዮ ሰራለሁ። አላሙዲን ደግሞ 4 ሚሊዮን ብር ሰጠው እያሉ ነው ኮመንት ላይ። እውነት ነው? አይ እኔ የእንትናን ያነበብኩት የአዳነች አበቤ ነው። ኧረ ጉርሻ አዳነች አበቤ ቤት፣ አላሙዲን ደግሞ 4 ሚሊዮን። አይ ብር አላሙዲን አይልም ተበረከተለት ነው የሚለው። እኔ አላሙዲን አላነበብኩም። እኔ እንጃ ይሆናል። ማሪ መንግስት እኮ ቤት እንጂ ብር አይሰጥም። መንግስት 4 ሚሊዮን ሊሰጠው አይችልም። ባለሀብት እንጂ እኮ 4 ሚሊዮኑ ምናልባት ስሙ ያልተጠቀሰ ባለሀብት ይሆናል ሊሰጠው አይደል? አላሙዲን ይላል። እስቲ እኔ ልግባና ገና ልክ ፌስቡክ እንደከፈትኩ ነው ፊት ለፊት የመጣው። ክብርት ከንቲባ ክብርት ወይዘሮ አዳነች አቤቤ ለህፃን ብሌን አሸናፊ 4 ሚሊዮን ብር የሕክምና ድጋፍ እና የመኖሪያ ቤት አበረከቱ። 4 ሚሊዮን ሚሊዮን ከአዳነች አቤቤ ነው። 4 ሚሊዮን ብሩን ከሷ ነው። ኦ ማይ ጉድነስ ማሻአላ ማሻአላ ማሻአላ። ዋው ኖ እሺ፣ ሙሉ ላንብበው። እሺ፣ ክብርት ከንቲባ ወይዘሮ አዳነች አቤቤ ባለፉት 10 ዓመታት በከፍተኛ የአንጎል ውስጥ ውሃና የአንጎል ግፊት መጨመር ምክንያት የአልጋ ቁራኛ የሆነችውን ህፃን ብሌን አሸናፊን በመኖሪያ ቤቷ ተገኝተን ጠይቀናታል። ህፃን ብሌን ወደ ውጭ ሀገር ሄዳ አስፈላጊውን ሕክምና እንድታገኝ በሐኪሞች ቢታዘዝላትም በፋይናንስ እጥረት ምክንያት እስካሁን ሳይሳካላት ቆይቷል። እኛም ለከተማችን ነዋሪዎች ችግር መቃለል ሁሌም እንደምናደርገው ሁሉ ዛሬ ለሕክምናዋ የሚያስፈልገውን 4 ሚሊዮን ብር ለወላጅ አባቷ አስረክበናል። የብሌን አባት ወጣት አሸናፊ በከተማችን በጽዳት ሰራተኝነት ተቀጥሮ እየሰራ ያለ እናት እርዳታ ብሌንን ታናሽ እህቷን ሌላኛዋን አካል ጉዳተኛ እህቱንና በመከላከያ ሰራዊት ውስጥ አገልግለው ጡረታ የወጡ አቅመ ደካማ እናቱን የሚንከባከብ ለብዙዎች አርአያ የሚሆን ጠንካራ ወጣት ሆኖ አግኝተነዋል። በእንቅርት ላይ ጆሮ ደግፍ እንዲሉ ህፃን ብሌን የታዘዘላትን የፊዚዮትራፒ ሕክምና እንድትከታተል በአሁኑ ወቅት የሚኖሩበት ቤት ለመቆም እንኳን የማይመቹና ከህመሟ ባህሪ አንጻር እጅግ አስቸጋሪ ሆኖ አግኝተነዋል። በመሆኑም ቤተሰቡ የተሻለ መኖሪያ ቤት እንዲያገኝ ወስነናል። ባደረግንላቸው ጥሪ መሰረት ይህንን በጎ ተግባር በመደገፍ የብሌንን አጠቃላይ ሕክምና ወጪ ለሸፈኑት ለክቡር ሼህ ሙሐመድ ሁሴን አሊ አልአሙዲ ከልብ የመነጨ ምስጋናዬን አቀርባለሁ። ፈጣሪ አምላክ ሁሉን ቻይ ነው እና የህፃን ብሌን አሸናፊ ፈገግታ ተመልሶ እናንተ አላሙዲን ነው 4 ሚሊዮኑን ቤትዬ እስከ መጨረሻው አላነበብሽው ማለት ነው። ግማሹና አላየሁም። ዜና ግማሽ ነው እንደምታነብ ደስ እንዳለኝ በጣም ደስ እንዴ! እኔ መንግስት ብር ሲሰጥ አይተናናቅም። ማሪ ቤት ይሰጣል፣ ብር ግን ካሽ ያቻውን አዳነች አቤቤ ሲል እሱ በቃ መስሎ ነው ቁጭ ያልኩት። አይተሻል? የመጀመሪያው ፓርት ያ በጣም ደስ ይላል። አላሙዲን ነው 4 ሚሊዮኑን የሰጠው። እድሜ ይስጠው። አሁንም በእድሜ ላይ እድሜ ይስጠው። በጣም እናመሰግን። ወይኔ አንተ አልኩትኝ አላሙዲንን የሚያክል ሰውዬ እድሜ ይስጣቸው። ሼክ አላሙዲን እንኳንም ኢትዮጵያዊ ሆኑ ናቸው እንዴ? ግን ኢትዮጵያዊ አረብ ናቸው ይባላል። ዞሮ ዞሮ እንኳንም የኛ ሆኖ እናመሰግኖታለን። እድሜ ይስጦት፣ ጤና ይስጦት። አዳነች አቤቤንም በጣም እናመሰግናለን። ኑሪልን እናታችን። ለእናታችን አዳነች አቤቤ የምስጋና ቪዲዮ ሰራለው ለአሸናፊ ቤት ስለሰጡ። ሀፍ ሳዑዲ እኮ እንኳንም ሀፍ ኢትዮጵያዊ ሀፍ እንኳንም ሀፋቸው የኛ ሆነ። የሼክ አላሙዲን ሀፋቸው እንኳንም የኛ ሆነ። እንኳንም ሀፍ ኢትዮጵያዊ ሆኑልን። ባይሆኑ ኖሮ የት ያውቁን ነበር? ሀፍ ኢትዮጵያዊ ባይሆኑ ኖሮ ኢትዮጵያን የት ያውቋት ነበር? ኢትዮጵያ ውስጥ ቢዝነስ አይኖራቸውም ነበር። ኢትዮጵያ ውስጥ የሁሉ ሰው አይረዱም ነበር። ራይት። ስለዚህ እንኳንም ሀፍ ኢትዮጵያዊ ሆኑ። ስሪላቸው ይሻላሽም አባታችን አርድዬ አትቃጠይ። ለእናታችን አዳነች አቤቤ ቪዲዮ ሰራለው። አትቃጠይ ማሬ። ለወንድማችን አሹ እኔ አሹን እንዲበረታታ ቪዲዮ ሰርቻለሁ። ላይቭ ላይም ድምፅ ሆኛለሁ። በጣም ነው ደስ ያለኝ። ለምን እንደ አሹ አይነትን
አንድ አባት ስናበረታታ ብዙ እንዳሹ አይነት አባቶች እንዲወጡ ምክንያት እንሆናለን። በጣም ብዙ እናቶች ለብቻቸው ኦቲዝም ልጅ፣ አካል ጉዳተኛ ልጅ፣ አይምሮ ታማሚ በስቃይ ሽንኩርት እየሸጡ መንገድ ላይ በጀርባቸው አዝለው በብዙ መከራ እናት ልጇን ስለማትጥል ያሳድጋሉ። አባት ግን ጥሎ እየሄደ ነው። እስቲ እዩ ኢትዮጵያ ውስጥ በጣም ብዙ አካል ጉዳተኛ ህፃናት። ወንድሜ እንዴት ነህ? ውይ መስያ ብርቶ ነበር እኮ ማሬ፣ ቸኮልሽበትማ። ደግሞ ታብታብ አድርጓል። ፕሊስ አስገቢው ካገኘሽ ታብታብ አድርጓል። ቼክ አድርጌ በስንት እድል ገብቼ በስንት አበሳ ገብቼ ሶሪ መስዬ ናት ሳታውቅ ሚዩት ማብራትክን ሳታውቅ የነቀለች ኬ መለሰችክ። ሰላም ነዋ። ደህና ነኝ ወንድሜ፣ ደህና ነህ? ታብታብ አድርጉ ጋይስ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ደህና ነህ አንተ? አለሁ አቢቤ፣ ሰላም ነው። በስንት እንትን ያገኘሁሽ በእናትሽ? አዎ ሮብ እንደዚህ በነፃነት መግባት ይቻላል። 3 ቁጥር ብቻ በመጻፍ ጥያቄ ያለው ሰው ሮብ በሳምንት ሮብ መግባት ይቻላል። ስለዚህ ዛሬ ተረኛ ነገር ተካል። ጥያቄክ ምንድን ነው ወንድሜ? በጣም አመሰግናለሁ አቢብዬ። እንትን ነበረ እኔ ታውቂያለሽ፣ ብር ተበልቼ ነው ዱባይ ተብዬ ሰው አገናኝቼ ተበልቼ ቡና የለም አለ። ግን ሀና ሆምወርክ እያሰራች ነው ልጆቹን። የልጆቹ ሆምወርክ ይበልጣል። እሺ ደላላ፣ ህገወጥ ደላላ ብር በልቶክ ነው? አዎ ህገ ወጥ ደላላ ብር በልቶኝ ነው። ሰው አገናኝቼው ብር በላኝ። ታውቂያለሽ፣ አመቱ መጣ። የዛሬ አመቱ መጣ። ዛሬ ነገ እያለኝ አሁንማ እያስፈራረኝ ምንም አታመጣም እያለኝ። አዎ ግን ቡዜ ወንድሜ፣ እኔ እኮ አሁን እርጉዝ ነኝ እና ከደላላ ጋር ጭቅጭቅ ትቻለው እስከምወልድ በሰላም። ለምን በጣም ደሜ ከፍ እያለ ዶክተር ስትረስ ቀንሺ ብሎኛል። እንደዚህ ብር ለተመልቶቼ ድምፅ እየሆንኩ እየተጨቃጨቅኩኝ ደሜ ከፍ እያለ ነው እና 3 ወር ብቻ ታገሱ እስከምወልድ። ሶሪ ችግር የለውም። እኔ 3 ወር አይደለም እኔ አመትም ተቀምጫለሁ። በእርግጥ ግን በቻልሽው አቅም እንደው የምታውቂያቸው ሰዎችም ካሉ እኔ ዱባይ ነው ያለው ልዩ ታውቂያለሽ። ከዚህ ሄዶ እኮ ወንድሜ ከ3 ወር በኋላ ከወለድኩ በኋላ ማስረጃዎቹን ትልክልኝና ጉዳይክን ይዘዋለሁ። እሺ ማስረጃ ያለኝ እኔ ብቻ አይደለም የ4 ልጆች ምናምን ነው የበላው። እሺ ፈጣሪ በሰላም ይገናኘኝና ከ3 ወር በኋላ የዛኔ በደንብ አቅም ይኖረኛል ከእነሱ ጋር ለመዳረግ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። እግዚአብሔር ከአንቺ ጋር ይሁን። ፈጣሪ ከአንቺ ጋር ይሁን። እርግጥ ያው እኔ አልከራከርሽም፣ እንደዚህ አላጨናንቅሽም። እኔ ያው ሊገሉኝ እየፈለጉ ነው በአሁን ሰዓት። እሺ ወንድሜ በቃ አላጨናንቅሽም፣ ከ3 ወር በኋላ እመጣለሁ ነበር ሊል የነበረው እና እሺ ቡዜ ወንድሜ ከ3 ወር በኋላ ፈጣሪ በሰላም ይገላግለኝና ትመጣና እንሰማሃለን። እሺ ተረኛ ኤም መሲ ግን ከቡዜ ጋር ፐርሰናል ችግር አለብሽ? ሰላም ማሪ እናት እንዴት ነሽ? ሰላም ነው ማ ሀቡ እንዴት ነሽ? ደህና ነኝ። ኤምዬ እንዴት ነሽ? ሰላም ነው ውዴ? እግዚአብሔር ይመስገን አድርዳም ነኝ። ሀቡ እኔም እንደ ልጁ ነው ብር ተወስዶብኝ ነው። ግን አንቺ ጋር ለመግባት ከአመታት በላይ ፈጅቶብኛል። እግዚአብሔርን በሚያውቀው ማለት ነው። ከአመታት በጅቶብኛል። አዎ ግን ማሪ እንዲቀላል ብር አይደለም። የኔ ወደ 1 ሚሊዮን ይጠጋል። የምኖረው ኩዌት ነው። 1 ሚሊዮን ብር የሚጠጋ እንደዚህ ነው የምኖረው። 1 ሚሊዮን ብር የሚጠጋ ቆይ ከመጀመሪያው አስረጅኝ ታሪኩን ማሪ። ባለ ታሪኳ መታለች። ዋንዴ መተሻል። ዋንዴ መታለች። ዋንዴ ከመጣች ይቅርታ ለሷ ነው ቅድሚያ የምንሰጠው። ቢካዝ በጣም ሰስፔንስ የሆነ ታሪክ ጀምረን ትናንትና ዛሬ ፓርትቱ ፍጡር አነሳስታ ነው እየጠበቅን ያለ ነው። ይኸው መታለች ውዴ ኤምዬ ማርያምን ይሄ ብር በአጭሩ ታሪኩን ልንገርሽ። ታሰራን ነበር ኢጃዛቢ ማለት ነው። ለማንም ሳትናገር ወደ ኢትዮጵያ ሂዳ ብራችንን ሙጥጥጥ አርጋ ይዛ ሂዳ ተመልሳ ገባች ማለት ነው። ኩዌት ማለት ነው ተመልሳ እና ብሬን ስጭኝ ብዬ በምጠይቀባት ሰዓት አይ
ነገ ዛሬ እያለች ይሄው አመት ሞላል። አንቺ ቤት ለመግባት እየሞከርኩኝ ባለ ሰዓት ማንም ሊያስገባኝ አልቻለም። ገባሽ? እና እባክሽን ተባበሪ። ብዙ ሰው ያውቃታል። ማስረጃ አለኝ፣ ሁሉም ማስረጃ አለኝ። ገባሽ? እባክሽን ተባበሪኝ ሀቢባ። እሺ ለጥያቄ መልስ ስጭኛ። ታዲያ ሲገባኝ እኮ ነው የምተባበረው አይደል? እምዬ ለዚህቺ ልጅ ለአንድ ልጆች በሙሉ አዳምጪ። ለዚህቺ ልጅ 1 ሚሊዮን የሚጠጋ ብር ለምን ጉዳይ ሰጠሻት? ለዚህ ጉዳይ በይኝ። መሬት እንድትገዛልሽ ነው? ቤት እንድትገዛልሽ ነው? ምን እንድታረግልሽ ነው? ቪዛ እንድትገዛልሽ ነው? ለዚህ ሪዝን በይኛ። ጉዳዩ ለምን እንደሰጠሽ እኮ አልነገርሽኝም ማሬ። በቀላሉ ለምንድን ነው የሰጠሻት? እሺ ስራ ታሰራናለች። ጃሳ ቤት ማለት ነው። ምን አይነት ነው? ግልጽ ነገር ነው። ታሰራናለች። እውነት ነው የምፈልገው ማሬ። ማለት መዳም ቤት እነዚህ በውጭ ተሰው የሚሰሩ ማለት ነው። ታሰራለች። ደላላ፣ በአጭሩ ደላላ። እሺ። እና ብራችንን፣ ወርቃችንን፣ እቃችንን የምትይዘው እሷ ናት። እሷ ስራ ከታች እየጻፉልሽ ነው። ያውቋታል፣ ብዙ ሰው ያውቃታል። እሺ። ዋንዴን አስገቧት። እሺ። ከዛስ የኛው ሁለት ጊዜ ነው እና ብሬን ስጪኝ ብዬ የብዙ ሰውን በልታለች። ጓደኞችን ብር፣ ትንንሽ ብር ነው የወሰደችው። የኔ ነው ትልቁ ብር አለበት። ይሄን ጎትተዋል ወደ ላይ። እሺ ቅርታ። እሺ እኮ እቺ ሴት ማን ነው ስሟ? ስሟን ንገሪኛ እንዴ። እኔ በስም እየጠራው ካልወሩ አይገባኝም። ትክክለኛ ስሟ አሚና አሊ ሙክታር፣ በኮይት ተብላ የምትጠራ እሙ ሰላም መሐመድ ተብላ ትጠራለች። የጻፉልሽ ነው፣ በደንብ ያውቋል። አሚና ተረጋጊ። ረስ እየለቀቅሽብኝ ነው። አሚና አሊ ሙክታር ኩዌት ውስጥ የምትኖር ሴት ኢጃዛ ቤት እናንተን እያስጠፋች ታኖራችኋለች፣ መዳም ቤት ታስቀጥራችኋለች። ታዲያ ብራችሁ እሷ ጋር ምን ያደርጋል ነው ጥያቄው። ደሞዛችሁን መዳም ለእሷ ነው የምትሰጠው ቀጥታ? እንደዚህ በግልጽ ንገር። እንደዛ ነው። ግን እኔን ከሸውዳ ነው የተቀበለችኝ፣ ወደ ስራ ልሄድ ስል ማለት ነው። ሌሎችንም እንደዚሁ ነው የተቀበለችው፣ እየሸወደች ማለት ነው። እየሸወደች ማለት ብራችሁ አዋልድላችኋለሁ ነው። ምን ብላ ነው የተሸውዳችሁ? ምን ብላ? ይወስዱባችኋል፣ መዳሞች ይወስዱባችኋል እያለች ነው እየሸወደች የተቀበለችኝ። እኔ ወደ ስራ ልሄድ ብሩን ይዤ በር ላይ ነው የተቀበለችኝ። ገባሽ? በጣም እንዳትሰርቅሽ እኔ ጋር ይቀመጥልሽ ብላ ወሰደች። እግዚአብሔር በሚያውቀው ማርያምን፣ እኔ ማስረጃ ነኝ፣ በኋላ ልክልሻለሁ። ናች መሀላው ምን አመጣው? ጥያቄን ብቻ መልሽ። ምን ሆነሽ ነው? እሺ ንገሪኝ። በቃ ምንም መሀል ላይ አያስፈልግም። ከዛ ወደ መዳም ወደ ስራ ልትሄጂ ስትይ ቤት እኔ ጋር ይቀመጥልሽ መዳም ትሰርቅሻለች ስትልሽ አንቺ ጅል ሆዬ እሺ ብለሽ ሰጠሻት። የሌሎችንም እንደዚሁ ቀብዲያቸውን በሊንክ ታስልክና ትቀበላለች። መጀመሪያ ማለት ነው በሊንክ ሊንክ ምንድን ነው? ሊንክ ማለት ባንክ ማለት ነው። ባንክ ሊንክ፣ የባንክ ሊንክ፣ ባንክ አካውንት በማሪ ሊንክ። ባንክ ብቻ ሳይሆን የብዙ ነገር የዩቱብ ሊንክ አለ፣ የቲክቶክ ሊንክ አለ። ሊንክ አትበያ፣ ባንክ አካውንት በይ። ባንክ አካውንት እዚሁ አረብ ሀገር ማለት ታስልካለች ከአረቦቹ ጋር ማለት ነው። ብር እና ቆይ አዲስ እንገባ። እሺ ማዳምጭኛ እንዴ የእናንተ ጅል በዛ። እኔ አንዲት ሴት ኢጃዛ ቤቴ ከቤት ኪራይ ልክፈላት እንጂ ደሞዜ እኔ ጋ ያለውን ላስቀምጥ ስትለኝ እኔ እንደ ጅናንፎ እሺ ብዬ ከሰጠኋት ማነው ተጠያቂው? ስለ እኔ ብር ማነው ተጠያቂው? ብርሽ ከራስሽ ከወጣ ወጣ ነው። ለምን ብራችሁን ትሰጣላችሁ ለሰው? ለምን? ጥፋተኛ ነኝ። ጥፋተኛማ ነኝ ሀቢባ። ብራችሁን ያጣችሁት እንዳለ ለአከራያችሁ ለኢጃዛ ቤት አከራያችሁ ብራችሁን የሰጣችሁ እንዳለ ጅላንፎ ትባላላችሁ። የጥፋታችሁን ዋጋ ነው የከፈላችሁት። ማስረጃ አለኝ። በእጅ ሰጠሽ ሰው ልጅ እኮ ጥፋተኛ ነኝ የፈለገ ብትይኝ ጥፋተኛ ነኝ። ያው ሀቢባ ምክንያቱም መሸወዴ እዛ ጋር ማለት ነው ምን ያህል እንደሸወደችኝ የገባኝ ኢትዮጵያ ደርሳ ኢቃማ በእኛ ብር አሰርታ መመለሷ ማለት ነው። ጀግና ናት። ማጌት ሙት ይበላችሁ። ለምንድን ነው ይህ ሶሻል ሚዲያ ላይ ቆይ የምተባበርሽ? እኔ ፎቶ አለጠፌ ቪዲዮ ልሰራልሽ ነው የምችለው። ማስረጃ ካመጣችሁልኝ ማስረጃውን ባይነች ፎቶ አለጠፌ ቪዲዮ ነው የምሰራልሽ። በዛ ቪዲዮ ብርሽ የምትመልሻችም በህግ ብርሽ የምትመልሽው በህጋዊ መንገድ ከሰጠሽ ነው። አንቺ በካሽ ነው የሰጠሻት፣ በእጇ ነው የሰጠሻት። ለምን ሰጠሻት?
ቆይ አሁን ሰው ለብር ብሎ ነፍስ እየተጠፋፋ ባለበት ዘመን እናንተ እንደ ጅል አንዴ በሀቢባ ስም፣ አንዴ በወልደ ጊዮርጊስ ስም፣ አንዴ በመንሱር ስም፣ አንዴ በማስተር አብነት ስም፣ አንዴ በማነው ስሙ ደግሞ በፊራውል ስም ተበላን ትላላችሁ እንደ ጅል። ፊራውል ማነው? ሀቢባ ማናት? ወልደ ጊዮርጊስ ማነው? መንሱር ማነው? ዝም ብላችሁ ብራችሁን እያነሳችሁ ለማን የምትሰጡት? ምን ጉድ ነው? በምን ጉዳይ ነው ለእኔ ብራችሁን ልትሰጡ የምችሉ? በምን ጉዳይ? ለምን? ምን የትኛው ካምፓኒ አለኝ? አንዴ በአዶናይ ስም፣ አሁን ደግሞ ጀምራችኋል በአዶናይ ስም። በምን ጉዳይ? ምን እንዳደረግላችሁ ነው ብሩ የምትሰጡኝ ለእኔ? በውስጥ ለሀቢባ ብር በውስጥ ሰጥተናል፣ በሀቢባ ስም ተበልተናል። የዋህ ሰው ያደርጋል። የዋህ ሰው አይደለም የሚያደርገው፣ ጅል ሰው ነው የሚያደርገው። ጅል ናችሁ። እድሜ ልካችሁን የሌባ መጫወቻ ሆናችሁ ትቀራላችሁ። እኔ ላውራበት እባክሽ። ስልኩ የኔ ነው፣ ዋይፋዩ የኔ ነው፣ ጊዜው የኔ ነው። ማለት ጊዜን መስዋዕት አድርጌ እዚህ ጋር ቁጭ ያልኩት ዋይፋዩን፣ ቤቱን፣ የቤት ክራዩን፣ ዋይፋዩን የምከፍለው እኔ ነኝ። ስልኩን የገዛሁት እኔ ነኝ። ስለዚህ የማውራት መብት አለኝ በቤቴ። አንቺ ደግሞ ላይቭሽን ከፍተሽ የማውራት መብት አለሽ። መብቴ ልጠቀምበት፣ እንድናገር አፋፌ ናት። ወይ ፍቀጅልኝ። እናንተ የእናንተ ጅልነት ነው ማንም እየመጣ ብራችሁን እየበላ ያለው። እኔ አሁን ደም ግፊት ያዘኝ። እርግዝናዬን በሰላም ልጨርስ አልቻልኩም። ያም እየተነሳ ብር ተበላው፣ ያም እንደ ጅል ብራቸው ደግሞ ተበልተው የማያልቅ ጉድ። እኔ በንጽህናዬ በራሴ ስለምተማመን ነው። ከዚህ በኋላ ለማንም መልስ አልሰጥም። ቪዲዮ ሰራው ከ2 ዓመት በፊት በየቀኑ ላይቬ ላይ ተናገርኩ። ጅሎቹ ሊያልቁ አልቻለም፣ ብራቸውም ሊያልቅ አልቻለም። ምን ጉድ ነው እንዴ? ህግ እኮ አለ። አንድ ሰው ተበላው ብላችሁ ሄዳችሁ እኮ ስትሄዱ ህግ ያጣራል እኮ። እኔ በእኔ ስም ከሆነ በእኔ በሀቢባ የገባ ገንዘብ ካለ ህግ እኔን ይጠይቀኛል። እንደ ጅል ባለ መግዛት 300,000 ብር ትከፍላላችሁ። ባለ መግዛት በድብቅ ተደብቃችሁ በቴሌግራም ትላላኩና ያ ውሸት እንደሆነ ስታውቁ አይናችሁን በጨዋጥባችሁ አደባባይ ላይ ወጥታችሁ ታለቅሳላችሁ። አታፍሩ? አንዲት ሴት ባለ መግዛት በውስጥ 300,000 ብር ከፍለሽ ብርሽን ከተበላሽ በኋላ ሚዲያ ላይ ወጥተሽ እግረኛው ሚዲያ ላይ ቀርበሽ ታለቅሻለሽ። አታፍሪም? እዛው እንደ አፍሽን ዝግት አድርገሽ እፍር ብለሽ ጥፍት አትይም? እኔ በአንቺ ቦታ በሆነ እፍር ብዬ ጥፍት ነው ምለው። ባለ መግዛት ብሬን ብበላ። ጋይስ አያማክሩንም? ተደብቀው ይሰጣሉ። ሰጥተው እርግጠኛ ሌባ እንደሆነ ሲያውቁ፣ እንደተበሉ ሲያውቁ ወጥተው ሚዲያ ላይ ያለቅሳሉ። የኢትዮጵያ ሕዝብ ይፍረደኝ። ይሄ እየፈረደበት የኢትዮጵያ ሕዝብ አዳሜ ብርሽን ራስሽ ያዥ። ብራችሁን ያዙ፣ አትጃጃሉ። ለእኔ ለሀቢባ በውስጥ በምንም ምክንያት ብር የምትሰጡበት ምንም ምክንያት የለም። ምንም። እኔ በነፃ ነው ህዝቡን የማገለግለው። ለእኔ ከሰጣችሁ የቲክቶክ ጊፍት ነው የምትሰጡኝ። አለቀ። ማስታወቂያ ነው እኔ ማስከፍለው። ማስታወቂያ መሰራላችሁ ከሆነ ነው የምትከፍሉኝ። ከዛ ውጭ ለምን ጉዳይ ነው የምትሰጡት? ለምን ጉዳይ? አሁን በወልደ ጊዮርጊስ ብር ተበላ የምትሉት በምን ጉዳይ? ወልደ ጊዮርጊስ በምን ጉዳይ? ምን እንዲያደርግላችሁ ነው? እኔ በጣም ነው የምትገርሙኝ እውነት። የጅሉ መብዛት፣ የብራቸው ብዛት ማያልቅ ተበልቶ ኧረ ወደዛ ምን አቃጠለኝ? ምንስ ደም ግፊት አስያዘኝ? እናቴ በሰላም መውለድ እፈልጋለሁ። ስለዚህ ኤምዬ ማስረጃ ስታመጪ የሁላችሁንም የተበላችሁትን ማስረጃ ስታመጪ ማስረጃው በቂ ከሆነ በልጅቷ ስም የገባ ከሆነ በህግ መጠየቅ ትችላላችሁ። ማስረጃ ከሌለሽ ግን ምንም ማድረጋችሁ። ገባሽ? አሁን ያንቺ ተራ ነው። ለመውለጃ ጌም ለመውለጃ ጌም ነው ያልኩት። እኔ ውስጥ ለውስጥ አልሄድም እኮ በአደባባይ ነው የምጠይቀው። ለመውለጃ ለመታረሻ የቀጠሮ ጌም ይዣለሁ። እረድብን በሉ የምታመጡት ነው ያለ። መቼም ከቀጠሮ በፊት አካውንት የሚታዘጉታለው ነው እንጂ የምትለው ይኸውልሽ፣ ኦልሬዲ ልጅቷ አምናለች። ይኸውልሽ መውሰዷን አልካደችኝም ስለሆነን ለመናገር እኔን ማለት ነው። ግን ሙሉ ብሬን ራሱ ልታምንልኝ አልፈለገችም። ሙሉ ብሬ 1600 የኩዌት ዲናር ነው። ይሄ ብር ማለት ወደ ኢትዮጵያ ስትገለበችው ኦቨር ነው፣ ከግማሽ ሚሊዮን በላይ ነው። ስንት ነው? 1,000 ያንቺ ብቻ 1,300 ዲናር። የኔ ብቻ የሌሎቹን ታዩ። የኔ ብቻ ቆይ በኤምባሲ ተይዞ አይደለው እያለችሽ ነው? በኤምባሲ ተይዞ ሀቡዬ አንድ ነገር ልንገርሽ። እኔ ምን አለች፣ የቤት ኪራይ አለብኝ፣
የምበላው የለም እዛ ስትቀርብ የኢቃማ አለብኝ ብላ ተናገረች። እዛ ማለት ነው ቀርባ እኔ ስናገር ማለት ነው። እኔ ደግሞ ይሄን ብር ያገኘሁት ቁጭ ብዬ አይደለም ሀቡ የምንሰራው ታውቂያለሽ፣ መዳም ቤት እንዴት እንደሚሰራ እሷ ደ የሚያሳዝነው እንዴት ተብሎ እንደሚመጣ ይሄን ብር ለማግኘት ስንት መከራ ይቻለው። እሱን ማሰብ ነው። ከመጣትሽ በፊት ማሰብ ነው። መከራ አይተሽ ያገኘሽውን ብቻ ያገኘሽ በወር 50 ብር ልስጣት፣ በወር 30 ብር ልስጣት ነው ያለችው። ከተወሰደ በኋላ ከዛ ውጭ ምንም አታመጪም ከማልቀስና በወር 30 ብር ፍርድ ቤትም በወር 30 ዲናር ቢፈርድልሽ እሱም 30 ዓመት ቁጭ ብለሽ ተለቅመያለሽ እንጂ ምንም አታመጭም። ሰው ማመን ከባድ ነው በአሁን ዘመን። ግን የቆየ ነው ከአፉ በፊት ነው የሰጠኋት። በወር 30 ዲናር ምን ይሰራልኝ? እስቲ 30 ዲናር በወር 30 ዲናር 50 ዲናር የምትሰጠኝ እኔ ይሄን ብር ሳጠራቅም እንዴት ሁኜ ነው? ይህንን ማሰብ ነበራ። ይህንን ከመስጠትሽ በፊት ማሰብ ደግሞ ብሩ የሰጠው መቼ ነው? የምህረት አዋጅ ከመምጣቱ በፊት ኩዌት ማሰብ፣ ይህን መጠቀም ከመስጠትሽ በፊት ለሰው ብርሽን ሰደቃ ከሆነ ሰደቃ ነው። ብዙዎች ያውቃሉ፣ በእኔ ጉዳይ ብዙዎች ያውቃሉ።